ፌስቡክ ላይ እሺ፣ ፌስቡክ ላይ እንዴት ነው አካውንቱን እንትን የምትሉት? በቃ ይኸውላችሁ የናው ሰናይን አድርጓል ምናምን አድርጓል። ምን ላርግ እስኪ ጋይስ? በቃ ሙሉ እኔ ነኝ ፌስቡክ ላይ አንድ ቪዲዮ ቤት ታየው ብሎ ከፍቶ ይኸውላችሁ ጌሜን ይፖስታል ምናምን ይፖስታል ምናምን። ምን እናርግ እስኪ ጋይስ ንገሩኝ። አዎ ያ ነገር ላይ ነኝ ደግሞ የሚያነጫንጨኝ በደቂቃ እኔ የኔና የዲቦራ አሁን ይጎልሻ ስብራል አስገብ የዚህን ቀን ግን ምን ሆነ? እንዴት ነው ያስኩት? ቅጣት አስጠልቶኛል። ቅጣው ደግሞ እንዴት ነው ያስኩት? ቅጣት አስጠልቶኛል። መቀጣት አልፈልግም። እኔ ማፍለፊ ነው የምናገረው። እውነት ነው። ቅጣት አልፈልግም። መቀጣት በስመ አብ እንደው እሺ፣ የት ሊድላቸው ለዚህ ሪከርደሮች ስል ህይወቴን አላጣ። ለዚህ ሪከርደሮች ስል ውዶቼ ብንወጣ ምን ይመስላችኋል? ብንወጣ ምን ይመስላችኋል? አይበቃንም? በቃን ውዶቼ፣ በቃን፣ ይበቃናል። ወጥት እንበልና ደግሞ ይሆና አሁን እኮ ማለት እንደዚህ ቢሆን ደስ ይለኝ ነበረ ጋይስ። እንደዚህ ቢሆን ደስ ይለኝ ነበረ። ገስት ላይ የሆነ ገስት ላይ ገብታችሁ ከአንድ ሰው ጋር ዘፈን ማዳመጥ ግን ጥቂት ሰዎች እንዲገቡ ማድረግ ወይ ፍሬንድ እንዲገባ ማድረግ ወይ ደግሞ ሁለታችሁ ብቻ እንድትሆኑ ማድረግ። ቲክቶክ ላይ ብቻል ለአንድ ሰው ዘፈን እየከፈተልኝ ያስተኛኝ ነበር አንዱ ሰው ማለት ነው እንጂ እናንተማ እናቴ አንድ ቦታ ልግባ ተደራርባችሁ ነው የምትመጡት። መተንፈሻ የለኝም ምንም አይነት አካውንት እንደሌለሽ ተናገረሽ ቪዲዮ ስሪ። አዎ እግዚአብሔርን የምርር ነው ያለኝ ብታይ ቤታ ኢትዮጵያ አላልኩሽም። አቻ አይኔ ተንቀጥቅጣለች ነው ሰማችሁኝ? የሚያስተኛኝ ሰው ምናምን ቢኖር ደስ ይለኛል። ጭራሽ ቤታ እናስተኛሽ። እናንተ ማለም ታስተኛላችሁ? ነገ ጧት ሰራሱ ጮባችሁ ነው። እናንተ ስትተኙ የሆነ ሰው ድውል አድርጎ ላይቭ ላይ ዘፈን ከፍቶልኝ እንድንተኛ አብረን ቢሆን ጥሩ ነበረ። ፀጉሬ ግን አጠረሽ በኢየሱስ ክርስቶስ። ቢሆን ጥሩ ነበር ውዶቼ፣ ምን ትላላችሁ? በበዳሽ ይላል በኢየሱስ ክርስቶስ። ደግሞ ማንበቢ ቃሪብ ዳህና አሁን ናቴ ሻወሬን ስትሽድ ላርግና ቃሪያ ቢዋት የፈረደብኝ ነገ መጥቼ ጌም እጫወታለሁ። የት መሄጃ አለኝ? ከነዚሁ ሰዎች ጋር ነው የምንጫወተው ነገ ጌም። እንዴ ጉድ እኮ ነው። ስንት ሰዓት ነገ እኮ ጌም አለን። የሆነ ሰው ስናፕቻት ላይ እስኪ ስናፕቻት ላይ ልልቀቅ። እናንተ እየቀላው ሳልመጣ አልቀርም። ዮናታንሽ እየቀላው ሳልመጣ አይቀርም። ፊቴ ማርያም ፊቴ እየቀላ ነው። ፊቴ እየቀላው ሳልመጣ አልቀርም።